በተለይ እህቶቻችን አጭር ለብሰው ወይ ገላቸውን የሚያሳይ የከበረ ገላ በመሰረቱ እህቶች አንድ መልእክት ላስተላልፍላችሁ ታቦትን ካህን ብቻ ነው ሊጎናጸፉና ሊሸከሙ የሚችሉ አይደለ ገላንም ሊያይና ሊመለከት የሚገባው ለእናንተ የታዘዘው አዳም ብቻ ነው ይሄንን ነገር ከግብ ያዙልኝ በልብስ ሰው አቴንሽን ፍለጋ ለብሰህ የምትወጣው ነገር ሰው እንዲመለከትልህ ይዘህ የምትወጣው ነገር ነገ ጥሩ ነገር ይዞ አይመጣ ገላን የማሳየት ነገር ጥሩ ነገር ይዞ አይመጣ እንደ እናት እንደ እህት እንደ ሴት ልጅ ነው አይደል እንስቶችን ወይ እህቶቻችን የምንመለከተው እንደዛ ነው አይደል አቴንሽን ፍለጋ ለብሶ የሚወጣ ነገር በሙሉ አቴንሽን ይዞ ነው የሚመጣው አንድን ሴት አጠር ያለ ልብስ አለባበስ ለብሳ ብትወጣ ሊያያት የሚችላት ወንድ ወይም ሊመኛት የሚችለው ወንድ ኦሬዲ በነገር ያየተመኝ አይደል አመነዘረ ስለዚህ በሐሳብ ከሷ ጋር አድሯል ወይም በልቡ ዝሙትን ፈጽሟል ስለዚህ እንስቶቻችን አለባበስ ላይ በተለይ ባህላችንን የማይወክሉ አለባበስ መቅረት አለበት መስተካከል አለበት ክርስትናን የማይወክል አለባበስ እንዴት ይለበሳል ተሸፈን እስከተባለ ድረስ አይደል መሸፈን የመሰለ ነገር የለም የተከደነ ነገር ነው ቶሎ የሚበስለው ስለዚህ ሁሉም ነገር በአግባብና በልክ ቢሆን እንዲያውቁትም ነገም ይመለከታል አጭደነው ምን ሄዶ የዘራነው ብቻ ዛሬ የተዘራ ነገር ነገ ይታጨዳል እኛ ባናጭደው ነገ ምን ወልዳቸው ልጆች ስለሚያጭዱ የገሌ ልጅ ላለማስባለም ልጃችንን መልካም ነገር ዘርተን ብናልፍ እንደወጣት